አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ስምን መላክ ያወጣዋል ስምና ተግባር የሚጣመሩበት ቤት ሪያሊቲ ሪል ስቴት በማል ከተማ በተመረጡ ቦታዎች ከጊዜው ቀድመን ሰርተን ማስረከብ መለያችን አድርገን በአዲስ ሳይታችን በደንበል ጋዜቦና በሳር ቤት ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በፈለጉት የወለል አማራጭ በልዩነት የሚገነቡ ቤቶቻችንን በ10% ቅድመ ክፍያ በምቹ ያከፋፈል አማራጭ በሽያጭ ላይ እንገኛለን። ቤቶቻችን ጂምናዚየምና ስፓ፣ ሰፊ ቴራስ፣ የከርሰ ምድር ውሃ፣ በቂ መኪና ማቆሚያና የልጆች ቤተ መጻሕፍትም የሚገኙባቸው ናቸው። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 20 ደንበኞች እስከ 20% የሚደርስ ታላቅ ቅናሽ አቅርበን እንጠብቆታለን። ለበለጠ መረጃ በ0927 32 9444 ላይ ይደውሉ። ስማችን እውነት ነው፣ ስራችንም የእውነት ነው። ሪያሊቲ ሪል ስቴት። የእግዚአብሔር ሰላምታ ይለውላችሁ ይድረስ። መችስ ከተወሰነ ጊዜ ወዲህ የዓለም ሪሰርቸሮች፣ ሳይንቲስቶች፣ አርኪኦሎጂስቶች አይኖቻቸው ወደ ኢትዮጵያ ሆኗልና አሁን ላይ ደግሞ ማለትም ኦክቶበር 7 በትላንትናው ቀን የወጣው መረጃ በጣም የሚገርም ኢንተረስቲንግ የሆነ ነገር ነው ማለት ነው። እንደምታዩት ጋርደን ኦፍ ኤደን ፋውንድ ይላል። እንግዲህ አንድ ሪሰርቸር የኤደን ገነትን እንዳገኘ ተናግረዋል ማለት ነውና ሚስትሪየስ የሆነ ቦታ እንዳለም ተናግረዋል። ያ ቦታ የት ነው የኤደን ገነት አለ የተባለው የሚለው እንደተለመደው በመረጃና በማስረጃ እናያለን። ዓለም ስለ ኢትዮጵያ እየዘገበ ነው፣ ስለ ባህር ዳር እየዘገበ ነው፣ ደስ በሚል ሁኔታ ማለት ነው። መችስ የሀገር ውስጥ ሰዎች ይህንን ሲናገሩ ከመጽሐፍ ቅዱስ ሪፈረንስ አድርገው አይታመኑም፣ አይዘርበሉ። የምን ተረት ይባላል። አሁን ከኢትዮጵያ ውጭ ያሉ ሪሰርቸሮች ይህንን እየተናገሩ ነው። የሚገርም ነገር ተሰምቷል። ወንድሞቼ እምናየው ይሆናል እያንዳንዱን ነገር ማለት ነው። እንግዲህ ይህን ነገር ያገኘው ወይንም የዚህ ጉዳይ ሪሰርቸር የሆነው መሐሙድ ጃዋይድ ይባላል። በቴክሳስ ውስጥ የሚገኝ የኬሚካል መሐንዲስ ነውና ጋርደን ኦፍ ኤደን በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ወይንም በብሉ አባይ በሚጀመርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ ነው ብሏል ማለት ነው። ሉክ እንደምታዩት ያው ዴይሊ ሜልም ይዞት ወጥቷል መረጃውን እና ጃዋይድ ይሄን ነገር ሪሰርች ያደረገው ዝም ብሎ አይደለም። ለጥናቱ እንዲሆነው መጽሐፍ ቅዱስንም ቁርአንንም በጥንቃቄ በማንበብና በመፈተሽ ነው እዚህ ነገር ላይ የደረሰው ማለት ነው። እና መሐሙድ ጃዋይድ ራይተር ነው፣ ኢንጂነር ነው፣ የብዙ ሙያ ባለቤት ነው ማለት ነው። እና በ2025 በተደረገው ጥናት መሰረት የብሉ ናይል ወንዝ ከመጽሐፍ ቅዱሳዊው ጊዮን ጋር እንደሚገናኝና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹትን 4ቱን ወንዞች ሊፈጥሩ እንደሚችሉ ጠቁሟል ማለት ነው። ይሄ በጣም የሚገርም ነውና ስፔሲፊክ ቦታውን አስቀምጦታል ማለት ነው። ይኸውላችሁ እንግዲህ የመጀመሪያው ፎቶ ላይ እንደምታዩት ሪሰርቸር ክሌምስ ሎኬሽን ኦፍ ባይብሊካል ፓራዳይዝ ይላል። ገነት ባህር ዳር ላይ እንደሆነች የሚያሳይ ፎቶ ነው። ሁለተኛው ፎቶ ላይ ደግሞ ከስር ብሉ ናይል አለ። ከዛ በኋላ ባህር ዳር ይታያል። ከዛ በኋላ ከፍ ስትሉ ጋርደን ኦፍ ኤደን የሚገኝበትን ቦታ ሪሰርቸሩ ያሳያል ማለት ነው። ቀጥታ ባህር ዳር ዩኒቨርሲቲ ዘንዘልማ ካምፓስ ይታያል ማለት ነውና እዛ አካባቢ ነው። አያችሁ the garden of eden sat on the edge of lake ታና ማለት ነው። የጣና ዳር ላይ the garden of eden እንደተቀመጠ ያሳያል። ከፍ ብሎ ደግሞ ሌክ ታና ኤደን ይላል ማለት ነውና የሚገርም ነው። በደይ 7 ሁሉ ጊዜ ለጣና ትኩረት ሰጥቼ በመረጃና በማስረጃ ቪዲዮ ምሰራው ዝም ብዬ አይደለም። አያችሁ አይኖች ሁሉ ወደ ጣና ስለሆኑ ነው። አሁን ላይ ይሄው እንዲህ የተባለ ነው። ሌላው ይሄ ሪሰርቸር የተናገረው ኢንተረስቲንግ የሆነው ነገር ምንድነው? በኦሪት ዘፍጥረት መጽሐፍ እንግዲህ አዳምና ሔዋን ከገነት ከተባረሩ በኋላ the tree of life ወይንም ወደ ህይወት ዛፍ እንዳይገቡ አምላክ ከከለከላቸው በኋላ እዛ መግቢያ ላይ ያስቀመጠው ፍሌሚንግ ሶርድ ወይንም የሚንበለበል ሰይፍ እንዳለ ይነገራልና የጆይድ ጥናት ይሄ ፍሌሚንግ ሶርድ ወይንም ፍላሽንግ ሶርድ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት ቮልካኒክ ሪጅስ ወይንም የእሳተ ገሞራ ሸንተረሮች እንግዲህ ጣና ዙሪያውን የከበቡት ማለት ነው። ያንን ፍሌሚንግ ሶርድ ወይንም ፍላሽንግ ሶርድን ሪፕሬዘንት ያደርጋል። you see
በጣም የሚገርም ነው ይሄ ሰው የሚያወራው ነገር ኢንተረስቲንግ የሆነ ነገር ነው ስለዚህ ጣናና አካባቢው እግዚአብሔር እየተጠበቀ እንደሆነ ነው እየነገረን ያለው እና ለዛ ነው ጣናና አካባቢው አብሶ የሰሜኑ ክፍል ብዙ ጊዜ ጦርነት የሚበዛው አሁንም ጦርነት ያለው ጦርነት ማያቆመው ብዙ ነገር የሚፈተሸው ገዳም የሚፈርሰው ታቃላችሁ በቅርብ ጊዜ ሴክሬት ሲአይ ፋይልስ ክሌም አርኮቭ the covenant has been found ተብሎ የወጣ መረጃ አለ እና ይኸውላችሁ አይኖች ሁሉ ወደ ኢትዮጵያ እየሆኑ ነው ታቦተ ጽዮንን ፍለጋም አለ እና የህይወት ዛፍንም እየፈለጉ እንደሆነ በጣና ላይም ከዚህ በፊት ምን አይነት ሙከራ አድርገው እንደነበር ምን አይሆናልና ሀያችሁ ኢትዮጵያ ላይ የዲያብሎስ አይኖች እንዴት እንዳረፉ መንፈሳዊ ኃይል አለ እዚህ አካባቢ ያን መንፈሳዊ ኃይል በብዙ ለመዋጋት እየተሞከረ ነው ግን አያሸንፉትም ብቻ ምን አይሆናል ኢትዮጵያ ከጋርደን ኦፍ ኤደን ጋር ያው ኦሪት ዘፍጥረት ላይ እንደተባለው ትያያዛለች አይደለ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 9 እንዲህ ይላል እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስተዋውቀውንም ዛፍ አበቀለ ወንዝንም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር ከዚያም ለአራት ክፍል ይከፈል ነበር የአንደኛው ወንዝ ስም ፊሶን ነው እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል የዚያም ምድር ወርቅ ጥሩ ነው ከዚያም ሉልና የከበረ ድንጋይ ይገኛል እዚህ ጋር 13 ላይ ሉክ የሁለተኛው ወንዝ ስም ጊዮን ነው እርሱም የኢትዮጵያን ምድር ሁሉ ይከባል you see ከዛ የሶስተኛው ወንዝ ስም ጤግሮስ ነው እርሱ በአሶር ምስራቅ የሚሄድ ነው 15 ላይ ደግሞ አራተኛው ወንዝ ኤፍራጥስ ነው እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረውና በጣም የሚገርም ነው ስለዚህ በጣም ኢትዮጵያ እንግዲህ ከጋርደን ኦፍ ኤደን ጋር የሚያያይዛት ብዙ ነገር እንዳለ ነው ባይብሊካል በሆነ መንገድ የሚያየ ነው that's why አረለንዴ ባህር ዳር ላይ ሪል ዋካንዳ የብላክ ፓንተሩን ዋካንዳ እንገነባለን ያሉት ማለት ነው ለዛም 3 ቢሊዮን ዶላር በጅተናል የቴክኖሎጂ ሲቲ ደሪል ዋካንዳ ካብ ሲቲ ጋር በመሆን ማለት ነው ተብሎ እንግዲህ ጢስ አባይ ላይ ሊገነባ የነበረ አደገኛ ፕሮጀክት እንዳለ ታቃላችሁ ይሄው ዜናውንም እንስማው ፓንተር ፊልም ላይ በምናብ የተሳለው ዋካንዳ የተሰኘው ከተማ አሁን በኢትዮጵያ ጢስ አባይ አካባቢ በእውን ሊሰራ መሆኑ ተገለጸ አዲስ የሚገነባው ከተማ ከ20 ቢሊዮን ዶላር በላይ ወጪ የሚደረግበት ሲሆን ዘመናዊና በቴክኖሎጂ የበለጸገ ይሆናል ተብሎ ይጠበቃል በዚህ ዙሪያ የሳይንስና ቴክኖሎጂ ሚኒስቴር ከሚመለከታቸው አካላት ጋር ውይይት አድርጓል ሪፖርተራችን አለም ይልፉ ውይይቱን ተከታትላ የሚከተለውን ዘገባ አጠናቅራለች እንከታተለው I have seen gods ብላክ ፓንተር የተሰኘው ፊልም ከኢትዮጵያ ጋር የሐሳብ ትስስር እንዳለው ይነገርለታል በጣና ሐይቅ ደሴቶች ከርሰ ምድር በተቋቋመ የሳይንስና ቴክኖሎጂ ልዕቀት ማዕከል ላይ ተመርኩዞ ከተጻፈው የዴርቶ ጋዳ ልቦለድ ጋርም ሐሳባዊ ተመሳሳይነት እንዳለው የተነገረለት የፊልሙ ዋካንዳ አሁን በባህር ዳር ጢስ አባይ ላይ ሊገነባ ነው ተብሏል ከ20 ቢሊዮን ዶላር በላይ ወጪ በማድረግ ይገነባል የተባለው ከተማው አያቻውን ሪሰርቸሩ ኢትዮጵያ ውስጥ ገነት አለ ስላል አይደለም ከድሮም እነሱ አይኖቻቸው እዛ ጣና አካባቢና ጢስ አባይ አካባቢ ነበር ከዛ ያልሳካ ሲላቸው ዋካንዳ ብላክ ፓንተር በንቦጭ ጣናን እንደ ጉድ መምታት ጀመሩ ውስጥ ያለውን ነገር ለማየት ኪዩሪዮሲቲ ተፈጥሮባቸው ጉጉት ተፈጥሮባቸው ማለት ነው ውስጥ ያለውን ትሬዠርስ ለማየት ለመግለጥ እንዲመቻቸው በሚል ማለት ነው ግን ቦታው በጣም ፓወርፉል ነው ወንድሞች አሁን ገና ዓለም ብዙ ያወራል ስለ ኢትዮጵያ ስለ ባህር ዳር ብዙ ያወራል ስለ ጣናና ስለ ጣና አካባቢ ስለ አባይ ወንዝ ስለ ብሉ ናይል በቃ ስለ ጢስ አባይ ብዙ ያወራል ለዛ ነው ባለቀይ ከረባቱ ወደዛ ቦታ ሄዶ ከዳንኤል ክብረት ጋር በደንብ ኦርቶዶክስን ከሚያቃት ታሪክን ከሚያቅሰው ጋር ሆኖ አንዳንድ ነገሮችን ሪሰርች ሲያደርግ የነበረው ማለት ነው አይኖቻችሁን ክፈቱት እንጂ እንዴ አይተነዋል ነገር ደጋግመን አይደል ብራናውን ስንቱን ነገር ያስፈተሸ ብዙ ነገር ከዛ በኋላ ጣና አካባቢ ያለውን ጎርጎራን አሳደሰ አያችሁ ከውጭ ለሚመጡ ሰዎች እንዲመች ማረፊያ እንዲሆን ተደረገ ማለት ነው ከዛ ዘመናዊ መርከቦች ያስፈልጋሉ ማታ ጠለቅ ብለው የሚመረምሩበት መርከብ ሰፋ ያለ መርከብ ያስፈልጋቸዋል ይሄንን መርከብ አስገባ ውስጡ እንግዲህ ብዙ ነገር ነበር ተራገፈ ሄዶ ይመርከም ማለት ነው ቦታው ላይ ጣናናው ማዘመን ነው የሚፈልገው እዛ አካባቢና ቦታውን ለሳይንቲስቶች ለሪሰርቸሮች ለአርኪኦሎጂስቶች ምቹ እንዲሆን ማድረግ ነው የሚፈልገው ከዛ እንግዲህ የጣናነሽን
መጀመሪያ እንደመጣች አየን ያንን አጀንዳ ከዛ በኋላ ደግሞ ጣና ሐይቅና በዙሪያው ያሉ ደሴቶች በቀጣይ ዓመት በዩኔስኮ እንዲመዘገቡ ተገለጸ የሚል አስደንጋጭ ነገር ተሰማ ጣናና ዙሪያው ማለት ነው በዩኔስኮ እንዲመዘገቡ በቃ የክልሉ ባህልና ቱሪዝም ምክትል ቢሮ ኃላፊ ነው ይሄንን የጠየቁት ማለት ነው ሄደው በቃ ኑረሱ ያዙልን ነው ባንዳ ማለት ነው ተነጋግረው አያችሁ እንግዲህ በ2015 ነበር ሌክ ጣና ሐይቅ ብቻ በዩኔስኮ ሪኮግናይዝ የተደረገው ማለት ነው ግን ጣናና ዙሪያው አልተደረገም ነበር አሁን ተደረገ ማለት ነውና ለዳይቨሮች እንዲመች ዘመናዊ መርከቦች ጋር ይሄዳሉ ከፍተኛ ጥበቃ ነው ያለው ጣናና ዙሪያው አካባቢ ዘመናዊ ነገሮች እየተሰሩ ነው አያችሁ በጣም የሚገርም ነገር እኮ ነው እየተሰራ ያለው ወንድሞቼና በጣም ወሳኝ ቦታ ነው ቦታው አሁን ደግሞ ዩኔስኮ እንዲይዘው ዩኔስኮ ደግሞ የማን እንደሆነ ይታወቃል መብት እንዲኖረው ከዛ ይፈለገው እንዲያረግ እንዲያድስ በማደሰብ እንዲጎረጉር እንዲበረብር ይሆናል ማለት ነው እና ሂደን ትሬዠርስ ኦፍ ኢትዮጵያ የሚለው መጽሐፍ ያንን ነው የሚናገረው በቃ የተደበቁ ትሬዠርስ ሀብቶች አሉ መንፈሳዊ ሀብቶች ገና ያልተገለጡ የሚገለጡ ማለት ነው እና ነጮቹ ያቁታል እኛንን እዚህ በዘር በሃይማኖት ምናምን ስንቧጨቅ እነሱ ስራቸውን እየሰሩ ያሉት ዲቫይድ ኤንድ ካንከር ዲቫይድ ኤንድ ሩል አጀንዳ ሰጥተውን ከፋፍለ ግዛው እርስ በርስ እንጠቋቆም እነሱ አንድ የሚያደርገንን ሀብት እንደሚያደርገንን ትሬዠርስ የኛ የሆነው ማንነት እየወሰዱ ነው ያሉት ማለት ነው አንድኑን በጋራ አንድ ሆነን በጋራ ሰርተን የጋራ ጠላታችንን ዲያብሎስን እናሸንፍ ሁሉ ጊዜም የኔ መልእክት ነው እና የሳጥናኤል ጎል መጽሐፍስ ምን ይላል ስለ ጣናና ስለ ጣና አካባቢ የሚለው እንይስቲ ወሳኝ ስለሆነ የሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍ በ2007 ዓመተ ምህረት ከታተመው ላይ እንግዲህ በጁን 21 2014 እንደ አውሮፓውያን አቆጣጠር ማለት ነው በኒውዮርክ በይፋ የሚታወቀው የ2014 የጂ20 ሀገራት መሪዎች ዓመታዊ ስብሰባ ኖቬምበር 14 እና ኖቬምበር 15 2014 በአውስትራሊያ ነበር የሚካሄደው ነገር ግን ለጂ20 መሪዎች አስቸኳይ መልእክት ስለተነገራቸው ዋናው የመሰብሰቢያ ጊዜ ከመድረሱ 4 ወር አስቀድመው በተጠቀሰው ዕለት ምሽት ላይ ዋናውን ዝጉባኤ አካሄደው ነበርና የዛ ዝጉባኤ ዋና ተዋናይና መሪ ባራክ ሁሴን ኦባማ ነበር ፎርመር ፕሬዚዳንት ማለት ነው የቀድሞ የአሜሪካ ፕሬዚዳንት አሁን ደግሞ ከአሜሪካ ፕሬዚዳንቱ ጀርባ ሆኖ የዲያብሎስን ስራ ያንቀሳቀሳል ማለት ነው ያው ፍለፊት ፕሬዚዳንቱ ነው ባይታይም ከፕሬዚዳንቶቹ በላይ ግን ለዲያብሎስ ሚታጋው የሚሰራው እሱ ነው ማለት ይቻላል እና ባራክ ሁሴን ኦባማ ያደረገው ንግግር እዚሁ መጽሐፍ ላይ እናየዋለን ማለት ነው ስለ ጣናና በጣና ዙሪያ ምን እንዳሰቡ የሚናገረውን ክፍል ከሳጥናኤል ጎል ኢትዮጵያ ቁጥር 1 ከገጽ 31 ጀምሮ ያለውን ባራክ ሁሴን ኦባማ ለጂ20 ሀገራት መሪዎች ጣና ላይ ስላሰቡት ስላቀዱት እቅድ ሲነግራቸው እንደወረደ የተጻፈውን ወደናንተ አደርሳለሁ ማለት ነው ተሰርቆ ነው የወጣው መጽሐፉ እንደምታውቁትና አሁን ማቀርብላችሁ የኔ ሐሳብ ሳይሆን መጽሐፉ ላይ የሰፈረው ነው ማለት ነው መጽሐፉ ላይ የሚለው ነውና በደንብ ከኔ ጋር ሆኑ እንዲህ ሲል ይጀምራል አሁን እማወራውን የሚያወራው ባራክ ሁሴን ኦባማ ነው የቀድሞ የአሜሪካው ፕሬዚዳንት ህልውናችንና ሙሉ ክብራችን በቅርቡ ይመለሳል ዓላማችን የህይወት ዛፍ መልሶ ማግኘት ከሆነ የመጀመሪያው ስራችን የሚሆነው ደግሞ የህይወት ዛፍ ያለችበትን ቦታ መቆጣጠር ይሆናል ማለት ነው የህይወት ዛፍ ሲባል ይህን ፍሬና ዛፍን ማሰብ የለባችሁም ወይም ፍሬ በመግመጥ የሚመጣ ዘላለማዊነት ያለ አድርጋችሁ እንዳታስቡ ያ ምሳሌው ነው ባጭሩ ለመግለጽ የመጨረሻው ጦርነት የሚካሄደው ለሌላ ለምንም ተብሎ ሳይሆን ያችን ቦታ ለመቆጣጠር ሲባል ብቻ ነው የህይወት ዛፍ ያለችበትን ቦታ የመጨረሻውን ጦርነት አሸንፎ የያዘው አካል የዚህ ምድር ሙሉ ባለስልጣን ይሆንና ላመኑበትና ላመነባቸው ይሁን በመትል አንዲት ቃል ብቻ በሁሉም የሰው ልጆች ነፍስ ውስጥ በያሉበት ማስረጽ ይቻላል ይህ ልዑላችንንና የበላይ አካሉ የተስማሙበትና ለመጨረሻው ጦርነት በቀጠሮ የተለያዩበት ነጥብ ነው ድሉ የልዑላችን ነው ምድራዊ ሰዎችን ዘላለማዊ ማድረግ ስልጣን የልዑላችን ይሆናል ልዑላችን ያንን ጦርነት በድል እንደሚወጣው ያውቃል የኛን እገዛ ግን ይሻል ያችን ቦታ ለመቆጣጠር ይረዳ ዘንድም ለብዙ ሺህ ዓመታት የዘለቀ ብዙ ስራ ተሰርቷል ቀደምት ወንድሞቻችን ከዘላለማዊ ልዑል ትእዛዝ እየተቀበሉ በተጠና መንገድ መሰረት ሲጥሉ ኖረዋል ሲመረምሩም ከርመዋል እኛም ዛሬ እነሱ በጣሉልን መሰረት መነሻነት ቦታዋን ለመያዝ ሙሉ በሙሉ ዝግጁ ሆነን እንገኛለን ያችን ቦታ አሁን ያችን ቦታ
ተቆጣጥሮ መቆየት የሁላችንም የመጨረሻ ግብ ነው። ወዳጆች እስቲ ባካችሁ በተሰጣችሁ ልዩ የዛሬ ጥበብ ተጠቀሙና አይምሮአችሁን ከፍታችሁ ያቺን መናገሻችንን እዩት በማለት ትዕዛዝ ሰጠና ግድግዳው ላይ ያለውን ሰፊና ዘመናዊ የጠራ ስክሪን ከፈተው። በዚያች ቅጽበት በሁሉም አእምሮ ውስጥ እንድትንጸባረቅ የተደረገችው ምድር ገነት ቁጭ ብላ ታየቻቸው። በአብረቅራቂ ክብ ብርሃን ደምቃለች። ማንም በሰውኛ አእምሮ አስቦትም ስሎትም አይቶትም አልሞትም የማያውቅ አዲስ ዓለም እነሱ በየአእምሮአቸው ያዩትን አይተዋል። የሚያዩት ነገር ግን በስክሪኑ ላይ እንዳለ ሆኖ በአዳራሹ ላይ ደግሞ ተንሳፎ በሚቀመጥና በሚታይ ሳምፕል ልንለው በምንችለው አይነት መልኩ ተዘጋጅቶ ቀርቦ በግልጽ ይታያል። ለምሳሌ ማንም ሰው ህዋ ላይ ቴሌቪዥን ሲታይ ቢያይ አይገርመው ይሆናል። የሚያየውን ቴሌቪዥንም ተራምዶት በውስጡ ሊያልፍ ይችላል። ይህ አይነቱ ቴክኖሎጂ ላይ ስለተደረሰ ነገር ግን ህዋ ላይ ተንሳፎ የሚቀር ወይም የሚቆም አንድ አነስተኛ ከተማና ወንዝ፣ ሐይቅና ጅረት፣ ዛፍ፣ አትክልት፣ ሳር ወዘተ ታይቶ አይታወቅም። ስዕል ካልሆነ በቀር አሁን በአዳራሹ መሃል ህዋው ላይ በውን እየታየች ያለችው ነገር ግን የተባሉትን ነገሮች ሁሉ ያካተተችና በንጹህ ሐይቅ የተከበበች ፍጹም ያማረችና የለመለመች የውሃዎች ድምጽ ሳይቀር እየተሰማባት ያለች ከተማ ናት። ከሌላ ድንቅ ከተማ ጋር አወዳድረው ሊገልጿት የምትከብድ ውብና ትንሽዬ ክብ ዓለም ናት። ሳምፕሉ ያረፈበት ቦታ በግምት 25 ካሬ ሜትር ይደርሳል። እነሱ በየአእምሮአቸው እንዲያዩት የተደረገው ይህንኑ ነው ሊሆን የሚችለው። አይናቸውን እንደጨፈኑ ሁሉም ተደነቁ። ጭንቅላቶቻቸውን እያርገፈገፉ በመደነቅ ተሞልተው ታዩ። ወዲያውም ገነት ከየአእምሮአቸው ተሰልባ ጠፋችና በገዛ ራሳቸው ያበሩት ውስጥ ያለ እነሱ ፍቃድ ጠፋና ወደ ሰውኛ ማንነታቸው እየተርገፈገፉ ተመለሱ። ሳምፕሉን በራሱ ጊዜ ወደ ወለሉ ዝቅ ብሎ ጠረጴዛው ወንበር ሳያግደው አንድም ጓጓታ ሳያሰማ የአዳራሹ ምቹ ምንጣፍ አልፎ ምድር ውስጥ ሰጠመ ወይም ተሰለበ። የአሜሪካው መሪም ድንቅ ነው ወንድሞች፣ ድንቅ አዲስ ዓለም ካለ በኋላ የተሰብሳቢዎቹ አይምሮ ከመደነቅ ዓለም ሳይወጣ ንግግሩን ቀጠለ። ያያችኋት የወደፊት ዓለማችን የታላቁ ገዣችንና እኛን ከወዲሁ መሾምና መሸለም የጀመረው የጌታችን መናገሻ ከተማ ናት። ዓለምን ሁሉ ለኛ ይተውና የሕይወትን ዛፍ ለኛ አጎናጽፎን እርሱ በዚያ ያርፋል። ይቺ ሀገር የታላቁ ወንዝ የጊዮን ምንጭ ናት። በዛሬው አጠራር ኢትዮጵያ ትሰኛለች ሲል ያልተጠበቀ የሆነባቸው እንግዳ ተወካዮች በድንጋጤ ዋት ሲሉ ተደመጡ። አዎ ኢትዮጵያ ናት አለ ረገጥ አድርጎ። የዛሬ ጉባኤያችንን በዋናነት የሚያጠነጥነው ኢትዮጵያ ስለተባለችው ምስኪን መሳይ ታላቅ ምድር ይሆናል። ይህ ከባድ እውነትና ሚስጥር በእናንተ ዘንድ በጥልቅ መታወቅና መጠበቅ አለበት። በዚህ መሰረት በተለይ ዛሬ ወደ መጨረሻው የታላቅነት ሹመት ለተቀላቀላችሁት ወንድሞች ከመጀመሪያው ጀምሮ እስከ ሂደቱና እስከ ወደፊቱ ዕቅድ የማስረዳት ግዳጅ ነውና የተሰጠኝ ባጭሩ አብራራላችኋለሁ። ክብር ለታላቁ ጥበበኛና የነጻነት አብዮታችን ይሁን። አሜን አሜን። ከተሰበሰቡት የጂ20 ሀገራት መሪዎች ውስጥ ቁንጮውን የሉሲፌል ተሸላሚ የአሜሪካውን መሪ ጨምሮ የኢጣሊያው፣ የፈረንሳዩ፣ የእንግሊዙ፣ የሩሲያው፣ የጀርመኑ፣ የጃፓኑ፣ የካናዳው፣ የአውስትራሊያውና የቻይናው መሪዎች ከጥቂት ጊዜ በፊት ጎላቸው የትኛዋ ምድር እንደነበረች ያውቁ ነበር። ነገር ግን የአርጀንቲና፣ የብራዚል፣ የህንድ፣ የኢንዶኔዥያ፣ የሪፐብሊክ ኦፍ ኮሪያ፣ የሜክሲኮ፣ የሳውዲ አረቢያ፣ የቱርክና የደቡብ አፍሪካ መሪዎች ፈጽሞ ፍንጩ አልነበራቸውምና ኢትዮጵያ የሚለውን ስም ሲሰሙ በከፍተኛ መደነቅ ይህ እንዴት ሊሆን ይችላል በማለት እርስ በርስ እየተያዩ በሹሹክታ ተጠያየቁ። ሰው መሳዩና የሰው ስጋ ለብሶ ከፒራሚድ የመጣው የአሜሪካው ጥቁር መሪም በተከታይ ገጾች በደንብ ይብራራል። ገለጻውን ቀጠለ። ያልተጠበቀ ነገር እንደሚሆንባችሁ ይገባናል። እኛም በአንድ ወቅት ተመሳሳይ ስሜት አድሮብን ስለነበር እንዲሁ ተገርመን ነበር። ሆኖም ታሪኩ እንዲህ ነው በሚል መነሻ ጀምሮ ባጭሩ የተነተነላቸው ጀመረ። የሚባለውን ትሰሙና ታስተውሉ ዘንድ አዳምጣችሁ ትረዱ ዘንድ ውስጥና ውጫችሁን አብሩ። ያ ሲሆን ታላቁ ልዑላችን የመረዳትን ጥበብ ይሰጠናልና። ምክንያቱም በማይረባውና ኋላ ቀር በሆነው ሰውኛ አይኪዎችን ልንረዳውና ልንስለው የሚከብደን ነገር ሊኖር ይችላልና ሲል ታዳሚዎች በከፍተኛ ጉጉት ውስጥ ሆነው ውስጥና ውጫቸውን አብርተው ማዳመጥ ጀመሩ። ተደጋግሞ እንደሚስተዋለው ይህ ውጭና ውስጥ ማብራት የሚሉት ነገር
ቀንዶቻችሁን አውጡ ምልክቶቻችሁንም በግንባራችሁ እንዲታይ አድርጉ የሚል መመሪያ ሲሆን አይኖቻቸውን ለጥቂት ሰከንዶች ጨፍነው በመግለጥ የሚያበሩትና ማጥፋትም ሲፈልጉ በተመሳሳይ አይናቸውን ጨፍነው በመግለጥ ማጥፋት የሚችሉት ነገር ነው። እናም እንደተባሉት አደረጉ። የአሜሪካው መሪ በስክሪኑ ላይ የሚታየውን ተንቀሳቃሽ ምስል እየጠቆመና ወዲያ ወዲህ ያለ ትንተናውን ቀጠለ። የቀድሞዋ ኢትዮጵያ የሰው ፍጡር ብቻ መኖሪያ አልነበረችም። የሌላ ቀደምትና ስልጡን ፍጡራን መኖሪያ ምድር ነበረች። እነዚያ ከሰው የቀደሙ ስልጡንና ኃያላን ፍጡራን በሰማይ የራሳቸው የሆነ ስፍራ የነበራቸው ቢሆንም ሰው በምድር መኖር ከጀመረበት ጊዜ አንስቶ ግን እንደ ሁለተኛ መኖሪያቸው አድርገዋት ነበር። በምድራችን ውስጥ ለነዚያ ፍጡራን መኖሪያ ትሆን ዘንድ የተፈቀደችውና ምቹ የሆነችው ብቸኛው ሀገርም ኢትዮጵያ ነበረች። አየሯም ለነሱ ተስማሚ ነበር። በዚያን ዘመን ወደ ሌላ ምድር አልፈው ሄደው መኖር እንዳይችሉ የሚተነፍሱት ንጹህ አየር አልነበረም። አየሩ አለ፣ ሆኖም ግን ከባድና ለነሱ የማይመች አይነት ነበር። እነዚህ ፍጡራን ያስተሳሰብና የጥበብ አድማሳቸው ከኛ ከሰው ልጆች በ5000 እጥፍ የሚበልጥ ነው። በአየር ላይ መብረር የሚችሉ የረቂቅ ክንፍ ባለቤቶችም ነበሩ። ይህ ረቂቅ ስልጣኔያቸው ሁሉንም የማድረግ ኃይል አላብሷቸው ነበር። የበላያቸውና የኛ ተቀናቃኝ የሆነው አካል ወታደሮችም ነበሩ። የመልክና የቅርጻቸው ነገር በዚህ ስክሪን ላይ ከንቅስቃሴያቸው እንደምታዩት በእኛ ዘንድ ያልተለመደና የማናውቀው አይነት ነው። ከፊሉ ጥቃቅን፣ ሌላው ግዙፍ፣ የቀረው በአሞራና በተሳቢ እንስሳ ቅርጽ ተመስሎ የተፈጠረ ነው። መልከ መልካሞች አሉ። በጥንቱ ዘመን ማለትም ሰው በተፈጠረ ማግስት የዚህ ፕላኔት ጠባቂዎች እነሱ ነበሩ። የሚጠብቁት ነገር ባይኖርም ከላይኛው ስፍራቸው ወደዚህ ምድር እየመጡ በነፋሻማው አየር ሐሴት ያደርጉ ነበር። ለጥቂት ዓመታት ብቻ የኛ ልዑልም በታማኝነት ያገለግለው የነበረው አካል በእነሱ ላይ ሙሉ ስልጣን ሰጥቶት ነበርና የልዑላችን ታዛዦች ነበሩ። የሰው ልጅ ተፈጥሮ ፍትህ ከመፋለሱ በፊት ልዑላችን የነሱ አካል ነበርና እነዚህ ረቂቅ ፍጡራን ኒፍሌም ይሰኛሉ። ከዚያም ከ7500 ዓመት በፊት ዋናው አካል ወደዚህ ምድር መጥቶ ከመካከለኛው ምስራቅ አፈር የመጀመሪያውን ሰው አበጀ። ሰው የተባልነውን ወይም የተባለውን ፍጡር የበላያው አካል ከጊዮን ከኢትዮጵያ ውሃ፣ ከአዜብ ከኢትዮጵያ ነፋስ፣ ከኮሬብ ከኢትዮጵያ ምስራቅ እሳተ ገሞራ እንዲሁም ከመካከለኛው ምስራቅ የበሰለ አፈር አጣምሮ በመቀየጥ ሰውን ሰራ። የሰውን ልጅም ከገዛ ራሱ ኦክሲጅን ሰጠውና ህልውና ኖሮት ቆሞ መራመድ፣ መተንፈስ፣ ድምጽ ማውጣትና ማውራት፣ መኖርና ማደግ ጀመረ። ይህ ከሆነ በኋላ የመጀመሪያው ሰው ወደ አገሩ ሄዶ እንዲኖር ነው የተደረገው። አገሩም ደግሞ ምንም እንኳን አፈሩ ከመካከለኛው ምስራቅ ቢሆኑም ሶስቱ ግብአቶች የኢትዮጵያ ናቸውና አገሩ ኢትዮጵያ ነበረች። ገነትም ኢትዮጵያ ናት። በዚያች በለመለመች ገነት የሰው ልጅ መኖር ቢጀምርም ኑሮ ግን ሙሉ አልነበረም። በብዙ መልኩ እገዳ የበዛበት ነፃነት አልባ ኑሮ ሆነ። ያኔውኑ በላይኛው ፕላኔት የነፃነት ጥያቄ ተነሳ። ይህን ጥያቄ ያነሳው የኛ ልዑል ነው። ሰው በነፃነት መኖር ካልቻለ ለምን ተፈጠረ ሲል ወቅታዊ ተገቢና ትክክለኛ ጥያቄ አነሳናም ይህ ጥያቄ እየሰፋ ሄዶ የከፍተኛ ጸብ መነሻ ሆነ እና ያለ ባራክ ሁሴን ኦባማ ይቀጥላል። ከዛ ገጽ 39 ላይ ደግሞ ምን ይላል? በደንብ ስሙ። እዚህ ጋር ገነት ኢትዮጵያ በተባለችው ምድር በጣና ሐይቅ ውስጥ ተሸሽጋ ትገኛለች። የኛ ታላቅ ልዑል ደግሞ ከገነት በስተምስራቅ ባለውና አፋር ክልል ውስጥ ከሚገኘው በእነሱ ስያሜ ኤርታሌ በተሰኘው ወሳኝና አስፈላጊ በሆነ እሳተ ገሞራ ውስጥ ተቀብሮ ራሱን እያዘጋጀና ኃይሉን እያጠናከረ ሐሴት እያደረገ ይገኛል። መንፈሱ ግን የበታቹ በሆኑ በራሱ ሹማምንት ዘንድ ሰርጿልና በእነሱ አማካኝነት ስራውን ሁሉ ከማከናወን ቦዝኖ አያውቅም። ሙሉ መንፈሱም ለልዑላችን መታዘዙን አላቋረጠም። የመጨረሻው ዘመን ላይም እንደምትመለከቱት ይህን የመሰለ ድል ይጎናጽፋል ብሎ ይቀጥላል ማለት ነውና ጣናን በጣም እንደሚፈልጉት የጣና ዙሪያንም እንደሚፈልጉት እና የመጨረሻውን ጦርነት እንግዲህ ከመላእክቶች ጋር የሚያደርጉትን ጦርነት ጣና ላይ እንደሚያደርጉት ጣና ላይ የጦር ቤዝ እንደሚመሰርቱ ጣናን እንደሚያዘምኑ ይናገራሉ ማለት ነውና የህይወት ዛፍን ለማግኘትም እንደሚጥሩ እሱ የዘላለም ህይወትን እንደሚሰጥ ያወራሉ፣ ይናገራሉ፣ ይቀያየራሉ፣ ይንፈራፈራሉ፣ በደስታ ይዘላሉ፣ ውስጥና ውጫቸውን እያበሩ የወደፊቱን ጦርነት ያያሉ። በዚህ መልኩ ባራክ ሁሴን ኦባማ ስብሰባውን ይመራል ማለት ነውና
ጣና ላይ የኒውክሌር መሳሪያው ተጠቅመው ወደፊት ውጊያ እንደሚያደርጉ ነው የሳጥናኤል ጎል ቁጥር 1 በ2007 ዓመተ ምህረት የታተመው መጽሐፍ ላይ የሚናገረው ማለት ነው። እና አሁን ላይ ደግሞ ገነት ኢትዮጵያ ውስጥ ነች ብለዋል ማለት ነው። ያው ወደ ሜሶፖታሚያን ወደ ኢራቅ አካባቢ እንደሆነች ብዙ ሳይንቲስቶች ያወራሉ እና ወደ ኢጂፕት አካባቢ ብቻ ወደ ሚድል ኢስት አሁን ግን ጠጋ ብለው እውነታውን እየተናገሩ ነው ያሉት ማለት ነውና ሀገራችን ኢትዮጵያ ምን ያህል ውድ ነገር እንዳላት ከማንም የቀደምን እንደሆነ አሁንም ባለን ነገር ብንጠቀም ዓለምን ሁሉ እንደምናልፍ እንደምንበልጥ ይሄ እርግጥ ነው ማለት ነው። ገባችሁ አይደል? ባለን ላይ መስራት አለብን ከመቼውም ጊዜ በላይ ከምራባውያን የሌለንን ታሪክ ከመኮረጅ እና ትውልዱን ከማበላሸት ይልቅ ባለን ላይ ሰርተን ለዓለም ምሳሌ መሆን አለብን። ዓለም ሁሉ ግን በእኛ እየተጠቀመ ነው። ምሳሌ ደግሞ ቡክ ኦፍ ሄኖክን ማየት ይቻላል። መጽሐፈ ሄኖክን ወስደው እነሱ እየተጠቀሙበት እንዳሉት ማለት ነውና ያለንን ብናቅ የጎደለን የለም። የምሬን ነው የምላችሁ። ስለዚህ አንድ መሆን አለብን ከመቼውም ጊዜ በላይ እነሱ the tree of life የህይወትን ዛፍ ፈልገው እንግዲህ ጣና ዙሪያ ተቀምጠዋል። ታቦተ ጽዮንን ፍለጋ ጣና ዙሪያ ተቀምጠዋል። ሌሎች ትሬዠርስ ወርቅ ሀብቶችን ፍለጋ የጠፉ ኪንግደሞችን ፍለጋ ዙሪያ ተቀምጠዋል ጣና ዙሪያ። ለዛ ነው ዩኔስኮ እንዲወስደው ከውጭ መንግስታት ጋር ተነጋግረው ያገር ውስጥ ባንዳዎች እየሰሩ ያሉት ማለት ነው። እና ከመቼውም ጊዜ በላይ ለሀገራችን ጸሎት ያስፈልጋል፣ ምህላ ያስፈልጋል። በጣም በብዙ የተፈተነን ስለሆነ ማለት ነው። ጦርነቱ የማይቆመው ለዚህ ነው። መንፈሳዊ ጦርነት ነው የሚደረገው። ስፒሪቹዋል ዋር ነው። ብዙ ሰዎች በፖለቲካ መንገድ ያዩታል እንጂ ስፒሪቹዋል ዋር ነው እየተደረገ ያለው ማለት ነውና መንፈሳዊ አይኖቻችንን ከፍተን እየሆነ ያለውን ማየት ያስፈልጋል ማለት ነው። በየገዳሙ ቅጠልና ቆሎ እየበሉ የሚጸልዩልንን አባቶች አታክ የሚያደርጉበት ምክንያት ለዚህ ነው ማለት ነው። ባለፉት 7 እና 8 ዓመታት ምክንያቱም ስፒሪቹዋል ፓወር አለ እነሱን የሚወጋቸው ዲያብሎስን የሚወጋው ኃይል ከኢትዮጵያ ይሄዳል ማለት ነው። ስለዚህ ኢትዮጵያ ላይ ጦርነት እየተደረገ ነው ያለው መንፈሳዊ ጦርነት። ፈጣሪ ከዲያብሎስ ይጠብቀን። ሰላም ለእናንተ ይሁን። አበቃን።